የሰው ልጅ እንደዚህ ይሆናል በየሳምንቱ እንደዚህ ፕራንክ እያልክ ጥራን አሉኝ እኔ ከነዚህ ልጆች ጋር እንኳን ቤቴ አይደለም ውጭ አልገናኝም እነዚህ ሰው አይደሉም የለውም እኔ ከስር ምን እኮ ነው ያልኩት አሁን ዛሬ አልበለውም ከነጋ በቃ በልተውታል እንደው ከተረፈም ለወጥ ይሆናል ብዬ ነበር የለም ዜሮ ቤቱ ባዶ ሌላው ነገር ልንገራችሁ ቡና ይፈላ ተብሎ 12 ሰዓት ተኩል ላይ ምናምን ነው ቡናው ራሱ የነበረው እና ዩቲዩብ ቪዲዮ ላይ አይታችሁ ከሆነ ማለት ነው እንደዚህ የቡናው ሲኒና ይሄ እንትኑ እግዚአብሔር አምላክ ኢየሱስ የቡናው ይሄ እንትኑ ይሄ ምንድነው ይባለው በእግዚአብሔር የቡና ማስቀመጫውና ቡናው ሲኒ አለ ከዛ ደግሞ ማማሰያው አለ እና ወርቃማ ነው ፓፒ ይሄ ነገር ወርቅ ነው እንደ ያለ ያኛው ሄኖክ በዛ በኩል በግራ ኪሱ ይከተለታል ማንኪያውን የወርቅ ማንኪያውን በግራ ኪሱ ይከተለታል አይኔ እያየኮ ነው እንደዚህ ዘርፈውኛል ደግሞ እኔም እናገራለሁ ዝርፍ ነው ያረጉኝ ሲሊፐሬን ይዘውት ሄደዋል ፓፒ ሲሊፐሬን ይዘውት ሄደዋል ምን ይሰራላል እኔ ወንድ መልስልኝ አራተው የማነ ይሙትን ያልተው ባይዘው አልተው ይሄን ነገር ሳሰላስል ነው ያደርኩት አወራለሁ ብዬ ፊት ለፊት አልተው ትቀደዳለህ እንዴ አልተው ምግቡን ጨርሰው ብሬን ጨርሰው እቀይን ሰው እንዴት የሲኒ ማማሲያ ወርቃማ ማማሲያ ወርቅ መስሉት ይወስዳል ዝም አልኩ ሽንት ቤቱ ዛሬ ነው የተመጠጠው ኢየሱስ አረ ኢየሱስ ሁለቱ ሽንት ቤት ፉል ነበር ዛሬ እንዴት ሰው ክትፎ በልቶ ከጎን በኩል ብርቱካን ይበላል አይደረግም እኮ ጭራሽ እግዚአብሔር መሰከሪ አይደረግም እኮ ክትፎ በብርቱካን ይበላል እዚህ ጋር ብርቱካኑን እየበላ እዚህ ጋር ደግሞ ክትፎን ይነፋል ከዛስ ያስተረፉትን ናሆም በኋላ በለዋሉ አለኝ እሞዳት እናቴን ይሰኝ እንደዚህ ነው ያለው ባይዘው ናሆም የተረፈ ትንሽ አለ ይሄንን በኋላ በለዋሉ ብሎ መልሶ አለኝ እሺ ብዬ አስቀምጥኩት ሊወጡ ሲሉ እንደዚህ ነው ያዙኝ እንዴ የሰው ልጅ እኮ አትብላ ይባላል ይብላ መፍቱ ነው ግን ሲበላ ምን ሁሉን ነገር ተቆጣጥሮ ነው ፈሱንም ምኑንም ተቆጣጥሮ ነው ሽንት ቤቱን ሞልቶ ተመጠጠ የህንጻው ሽንት ቤት ሙሉ አከራዬ ራሱ ደውሏል ምንድነው ዛሬ ሆድህ ጤነኛ አይደለም እንዴ ብሎኛል በእነሱ ምክንያት ነው ዩቲናስ እንኳን አነሳት የምበለው ነገር ከውጪ ነው ተካው ያመጣላት እሷም ጅብ ነች ሆድ ነው እንዴ ሽንት ቤቱ ተጠቅመው እንደዚህ ፍላሽ ይደረጋል አይገባም ቤት አይገባም በፍላሽ አይገባም ጋይስ ፍላሽ ይደረጋል አይገባም ወፍ ሽከከ ያለዛው ነው የሚሆነው ኢየሱስ እንዴ አረ ብራዘር እኔ ሁሉ ነገር ባይዘው የሚነግራችሁ ማለት ነው ምናልባት እዚህ ውስጥ ካሰባችሁ እነሱን ለመጥራት በጣም መዘጋጀት አለባችሁ በጣም በኔ የደረሰው በእናንተ እኔ ወረኛ ሰው ሆኜ ሐሜተኛ ሰው ሆኜ እንዳይመስል ግን በኔ የደረሰው በእናንተ እንዳይደርስ መሰረተ ድንጋይ ነው ጥለውብኝ ሄዱት አሻራ አይምሮስ በጣም አሻራ ተፈጥሮብኛል አሻራ እኔ ፈራቸዋለሁ አሁን ላይቭ ቢገቡና እኔ ፈራቸዋለሁ እውነት የሚነግሩኝ ነገር ሁሉ እሺ ነው የምለው እንዳይመጡብኝ ችግር የለም
በእኔ የደረሰው በእናንተ እንዳይደርስ ለሁላችሁም የምነግራችሁ ነገር በእኔ የደረሰው በእናንተ እንዳይደርስ በምንም ነገር ላይ ሄኖክ እንደውም የሆነ ሳለኝ ምን አለኝ እኛ የምንምረው ነገር የለም ዝም ብላችሁ አንጡት ቡና ተጣላችሁ ሲባል አዎ እንጠጣለን ኡዞን ራሱ ጠጥተውት ነው ሄዱት አወራረዱበት ሙሉ ኡዞ ባለፍዛፍ ኡዞ ጠርሙሶ አለ አሳያችኋለሁ ጋይስ አለ ባለዛፍ ኡዞ እናትና ልጅ እንደዚህ እንደዚህ በክዳኑ እየጠጡ ነው ጨርሰው ሄዱት በቃ አልቋል ሁሉ ነገር አልቋል አሁን ከዚህ በኋላ ወጥሬ ላይቭ ልስራ እንጂ እኔ ከሰራለሁ 5 ኪሎ ክትፎ ስጋ 5 ኪሎ የጥብስ ስጋ ቅመሙ መከራ ቅቤው መከራ ሽንት ቤቱ ለማስመጠጥ ያለው ወጪ መሰለኝ የሽንት ቤት ዳጣውን ያመጡልኝ እንዳጣ እንኳን እንደው በክብር እንኳን አንካ ለፕሮዳክሽን ቴው ምናምን አይባልም እንዴ እዛው እንደዚህ ክትፎ በዳጣ የሚበሉ ይሄን ፎንቲ ሆያ እንትን እየጨፈሩ መሃል ላይ በዚህ በኩል ይሾልክና ቶማስ ቆይ ይሄ ሰፌድ ምግብ የለውም እንዴ ያለ አንድ ቆጮ አንስቶ ብልት ያደርጋል ፊልም እኮ ነው የተሰራብኝ እግዚአብሔር ምስክሬ እውነቴን ነው ፊልም ነው የተሰራብኝ ጅቦች ሆዳሞች ሌቦች የአንድ ማስጠንቀቂያ እዚህ ላይቭ ላይ የሚሰጠው ስሊፐር መልስ ክሮክስ ስሊፐር ወስዳችኋል 2 የማንኪያ ሲኒ ምንድነው የሻይ ማንኪያ ወስዳችኋል 2 ወርቃማ የሻይ ማንኪያ ወስዳችኋል መልሱልኝ ህዝብ ፊት 2500 ሰው ፊት ነው የምጠይቀህ መልስልኝ ሌባ አጭበርባሪዎች አመሰግናለሁ እናንተ እንዴት ናችሁ ሰላም ነው አለሁ እግዚአብሔር ይመስገን ሽንት ቤቱ ከምር ነው ፕራንክ ግን አርጋቸዋለሁ ቆንጆ ፕራንክ ነው ያረኳቸው የት አባታቸው ሳይ ጋይስ ቪዲዮን እኔ ዩቲዩብ ቻናል ላይ ፖስት አድርጌዋለሁ ሊንኩ ባዮ ላይ አለ ሊንኩስ በመግባት ቀጥታ ማየት ትችላላችሁ ማለት ነው ለሾንታና ልንገረው ይሄን ነገር Hello Shontana how are you I was talking with my family your family who is your family my viewers all my family are here I was yesterday I was not live why because my brain was tortured my friends come to my house eat everything take everything and go out what they take they take everything even my socks god damn it oh my god how many friends 12 friends the house empty now any no food no drink empty ዓለም አቀፍ ነው ምነግርላችሁ and they take also spoon even spoon also the spoon ዓለም አቀፍ ነው ምነግርልህ you live alone now yes where you live in Ethiopia Addis Ababa and you can cook yes I can you lie you big liar I can cook many things by the way I can cook egg Indomie you know Indomie me too yeah me too me too brother eggs and Indomie wow man
noodles. Yes, I can cook. You have personal chef? Yes. Shontana, by the way, let me show you something. ዓለም አቀፍ ነው ማሳየው ጉድህን ምድረ ሆዳም wait ሾንታና